ሰማይ ለምን ሰማያዊ ሆነ? ይህን ጥያቄ ራሳችንን ጠይቀን እናውቃለን? ዛሬ በዚህ ቪዲዮ ሙሉ ምክንያቱንና ሙሉ ውስጡ ያለውን ሳይንሳዊ ሚስጥር ተንትኜ በደንብ በትኜ ያሳያችኋለሁ ምነግራችሁ ይሆናል። ልጆቻችሁ ጠይቃችሁ ከሆነ ወላጆች ጥያቄያችሁ መልስ እኔ ይዤላችሁ መጥቻለሁ። ሙሉ ቪዲዮን ተከታተሉ፣ ቻናሉን ሰብስክራይብ አድርጉ። እንደዚህ አይነት ቁም ነገር ያላቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደውል ምልክቷን ተጫኑ። ወደ ቪዲዮ ስንገባ ሰማይ ለምን ሰማያዊ ሆነ የሚለውን ጥያቄ ስንጠይቅ ለራሳችን መጀመሪያ ስለ ፀሐይ ጨረር ወይም ደግሞ ስለ ፀሐይና ስለ ሰማያዊ ነገር ውስጡ ስላለው ሚስጥር ማወቅ አለብን አይደለ? ስለዚህ የምንጀምረው ከፀሐይ ነው ማለት ነው። ከፀሐይ ጨረር ነው። የፀሐይ ጨረር ምድር ላይ ሆነን ስናየው ነጭ ቀለም ነው አይደል? ነጭ ጨረር ነው ይመስለን። ለአይንም ማየት ይከብዳል፣ ግን ነጭ ጨረር ነው የሚያመነጭ ይመስለን። ግን ውሸት ነው። ያ ነጭ ጨረርን አይደለም የሚያመነጨው ፀሐይ። ፀሐይ በውስጧ ብዙ አይነት ቀለሞች አሏት። ምድር ላይ ቀስተ ደመና ላይ የምናየው ሙሉ ቀለሞች ፀሐይ በራሷ አላት ማለት ነው። ፀሐይ በራሷ ታመነጨዋለች እነዛን ቀለሞች። እነዛን ቀለም ደግሞ ከነዛ ቀለሞች ውስጥ ደግሞ ብዙን ፐርሰንት የሚይዘው ሰማያዊ ቀለም ነው። ከዚህ ይጀምራል። ልክ እነዛ ቀለሞች ደግሞ ወደ ምድር ለመምጣት ቀጥታ የራሳቸው ዌቭሌንግዝ ወይም ደግሞ የጨረር ሞገድ አላቸው። ያን የጨረር ሞገድ ተከትለው ነው የሚመጡት። ያን የጨረር ሞገድ ደግሞ ተከትለው ሲመጡ ረጅም የጨረር ሞገድ ያላቸው ቀለሞች አሉ። ቢጫ ቀለምና ሰማያዊ ቀለም፣ ቢጫ ቀለምና ቀይ ቀለም። ቢጫ ቀለምና ቀይ ቀለም በቀጥታ ወደ ምድር ይደርሳሉ፣ ምንም አይነት እንትን ሳይደርሱ ማለት ነው። ምንም አይነት ሳይበተኑ ወይም ደግሞ ምንም አይነት አደጋ ሳይደርስባቸው ቀጥታ ወደ ምድር ይደርሳሉ። ሌሎቹ ቀለሞች ግን የቀሩት ሰማያዊ ቀለም ውስጥ ያሉት እነ ሮዝ፣ እነ ሳምራይ፣ እነ ወይን ጠጅ ከለር ለምን ወደ ምድር ሳይመጡ ብለን ልክ ራሳችንን ስንጠይቅ ደግሞ እነሱ አጫጭር ዌቭሌንግዝ ነው ያላቸው፣ ግን እነሱም ወደ ምድር ለመምጣት እንትን ያደርጋሉ። በሚመጡበት ጊዜ ከብዙ አይነት አቶሞስፌር ጋር ማለፍ አለበት። በቢሊዮን የሚቆጠሩ አቶሞስፌርን ማለፍ አለባቸው። እዚህ አቶሞስፌር ውስጥ ደግሞ ብዙ የተለያዩ ትናንሽ ኤሌመንቶች አሉ። እነዛ ኤሌመንቶች እና የጋዞች አሉ። ከነዛ ጋዞች ጋር ግጭት ይፈጠራል። ያ ግጭት ደግሞ ራይሊ ስኬተሪንግ ይባላል በእንግሊዘኛው ማለት ነው። በአማርኛ ስንተረጉመው የራይሊ ብትንታኞች ይባላል። ያንን ብትንታኝ ደግሞ ያ ብትንታኝ ወይም ደግሞ ያ ፍንዳታ በሚከናወንበት ጊዜ ሰማያዊ ቀለም ከ75% በላይ ስለያዘ የሰማይን ቀለሞች እሱ ምድርን ይሸፍናታል ማለት ነው። ወደ ምድር ላይ ይሰራጫል። በቃ ሙሉ በሙሉ ሰማያዊ ቀለም ምድርን ይሸፍናታል። ያ ምድርን ሰማያዊ ከለርን ያስይዛታል። ሌላኛው ደግሞ አንድ ጥያቄ አለ። አሁን ልክ ጀንበር ወይም ደግሞ ሰማይ ልክ እየመሸ ሲመጣ ሰማይ የሆነ ቀይ ወደ ቀይና ወደ ሆነ አይነት ከለርን ይዛል አይደል? ያ ቀለም ደግሞ የሚፈጠረው ፀሐይ የራሷ ዌቭሌንግዝ እነዛ ዌቭሌንግዝ ያላቸውን ቀለሞች ቢጫና ቀይን ታስቀራለች አላልኳችሁም? ቀይ ቢጫና ቀይ ሲቀሩ ሌሎቹ እዛው ነው የሚቀሩት። ሌሎች ቢጫና ቀይ ብቻ ናቸው ወደ ምድር መድረስ ይችላሉ የሚችሉት አላልኳችሁም? ፀሐይ ደግሞ ቦታዋን እየቀየረች ስትመጣ ፀሐይ ከምድር እየራቀች ወደ ሌላ ካለችበት አድማስ ወደ ሌላ አድማስ በምትሄድበት ጊዜ እነዛ ሁለት ከለሮች የራሳቸውን ቀለም እነሱ ብቻ የሚያመነጩ ይሆናል። ፀሐይ ደግሞ ከነሱ እየራቀች ስትመጣ እነዚህ ቀለሞች የራሳቸው የነሱ ሚና ከፍ እያለ ይመጣና ፀሐይ ትንሽዬ ወደ ቀይ ቀለም የምታደላ ትመስላለች ማለት ነው። ይሄ ነው። ግን አሁንም ሳይንቲስቶች የሆነ የሚከራከሩበት አንድ ነገር አለ። እሱም ወይን ጠጅ ቀለም ከሰማያዊ ቀለም የተሻለ ነው በእንደዚህ በመበተንና የሆነ እንትን ዌቭሌንግዙ አጭር በመሆን ግን ለምን እሱ ሰማይ ለምን ወይን ጠጅ ቀለምን ወይም ደግሞ ቫዮሌት አልያዘም ብለው ይከራከራሉ። የሱን መልስ ደግሞ ስናይ ሁለት ሳይንሳዊ ሚስጥር አለው። አንደኛው ሰማይ ወይ ቫዮሌት ከለር ሰማያዊን ለመሆን በፀሐይ ጨረር ውስጥ ከ75% በላይ ሊኖረው ይገባል። ሁለተኛው ደግሞ በሰው አይን ሲታይ አሁን ሰማያዊ ቀለምና እኛም አሁን በየቤታችን የምንሞክረው ያንን ነው የሚሰጠን። ከሰማያዊ ቀለምና ከቫዮሌት ከለር ብናስተያይ ብዙዎቻችሁ የሚመርጡት አሁን ወደ ሰማያዊ ቀለም ነው። ያ ነው ደግሞ ሳይንሳዊ ሚስጥሩ። አሁን ቫዮሌት ከለር ሰማይ ሙሉ በሙሉ ቢሸፍነው ሰማይ ወደ ጨለማ ነው የምትሆነው። ፀሐይን ጨረር እንደዚህ ነጭ የሚመስለው የሚታየን የፀሐይ ጨረር ወይም ደግሞ እኛ ቀን ነው ምናምን ብለን እንደምንንቀሳቀሰው አንንቀሳቀስም፣ ጨለማ ነው ይመስለን። ወይም ደግሞ ጨለማ የማይባልም የሆነ የሚያስጠላ ከለር ነው የሚሆነው፣ ለአይንም ማየት የማይመች ነው የሚሆነው ማለት ነው። ሳይንሳዊ ሚስጥሩ ይሄን ይመስላል። ቪዲዮ ከተመቻችሁ ቻናሌን ሰብስክራይብ አድርጉ። እንደዚህ አይነት ቁም ነገር ያላችሁ ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደውል ምልክቱን ተጫኑ። አበረታቱኝ፣ ላይክ አድርጉልኝ። ወዳችኋለሁ። ሙሉ ቪዲዮን ስለጨረሳችሁ አመሰግናለሁ።